እንደ ኢትዮጵያውያን አቆጣጠር በቀን 26 7ኛ ወር 2017 ያየሁት መልእክት ከእግዚአብሔር ዘንድ ለጌዲዮ ሕዝብ ይሆናል። እግዚአብሔር አባቶቻቸው በዘመናት መካከል እግዚአብሔርን የሚወዱ የተወደዱ በእግዚአብሔር ዘንድ ደግሞ ትልቅ ስፍራ የነበራቸውን ሰዎች እንመለከት ነበረ። እግዚአብሔርም እነርሱ ለልጆቻቸው ኢየሱስ ክርስቶስን በፊታቸው ስለውባቸው ነበረ። አሁን ያለው ሕዝብ ደግሞ እግዚአብሔር አምላክ አባቶቻቸው ላይ ስላደረገው ኪዳን ይሄን ሕዝብ ለመርዳት ወደ እነሱ እንዳይመጣ እኔ እንዳረዳቸው በደላቸው ከልክሏል። በደላቸው እኔን ወደ እነሱ በእርዳታ እንዳልመጣ በቅባት እንዳልመጣ ያ በደላቸው እኔ ወደ እነሱ እንዳልመጣ ከልክሎኛል የሚል ድምፅ እሰማ ነበረ። ምንድነው የከለከለን ብዬ እግዚአብሔርን ስጠይቀው እግዚአብሔር ደግሞ ስላቆሙት ምስል ያሳየኝ ነበር። ያቆሙትን ምስል ስመለከት በዲላ አደባባይ ላይ የቆመው ምስል አይ ነበር። በዚህ ምክንያት እግዚአብሔር ስለተቀረጸው ምስል አባቶቻቸው እኔን ነበር የቀረጹት ለልጆቻቸው፣ እነሱ ደግሞ የማይፈልጉትን አባቶቻቸው ያልነገሯቸውን ምስል ቀረጹ። በዚህ ምክንያት እኔም ለመርዳት ወደ እነሱ ስመጣ በደላቸው እኔን እነሱን እንዳይረዳ ከልክሏል የሚል ድምፅ ሰማ ነበር። ስለዛ በጣም እግዚአብሔር ለዚህ ለጌዲዮ ሕዝብ ያለኝ መልእክት ይሄ ነው። መጽሐፍ ቅዱስ እንደሚናገረው ሌዋውያን ዘሌዋውያን ምዕራፍ 26 ላይ እንደዚህ የሚል ቃል አለ። እኔ ቁጥር 1 ላይ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖትን አታድርጉ፣ የተቀረጸውንም ምስል ወይም ሐውልት አታቁሙ። የተቀረጸውንም ምስል ወይም ሐውልት አታቁሙ፣ ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑር የሚል ቃል አለ። ዘውልቁ ለእስራኤል ልጆች ነው የነገረው። በዘመናት መካከል በእስራኤል ቤት እነሱ የሙሴን የተቀረጸውን ምስል አባቶቻቸው የተቀረጸውን ምስል እንዳደርጉ ሙሴ ቢነግራቸው እነሱ ግን ተቀይሮበት የተለያየ የእስራኤል ቤቱን ጣዖቶቻቸው በየስሞቻቸው በሙሴ ስም በምን ስም እየተቀረጸ በዘመናት መካከል እግዚአብሔር ቁጣ የተገለጠባቸው ነበር። ሊረዳቸው ቢመጣ እንኳን በኃጢአት በደላቸው ከልክሎ ነበር። ስለዚህም እኔ ያየሁት ነገር ይሄ ነው። አሁን መሰብሰብ ማለት ማምለክ ማለት ነው። ላቆማችሁት ምስል በየትኛውም አይነት ቀን ውስጥ ስትሰበሰቡ አምላካችሁን አርቃችኋል። እግዚአብሔር አምላክ የሚረዳችሁ ጌታ አባቶቻችሁ የነገሯችሁ ኢየሱስን ነው። ወደ ኢየሱስ መሰብሰቢያችሁ ብቻ ይሁን፣ ተመለሱ። አባቶቻችሁ ቢመጡ እንኳን ይፈርዱባችኋል። የእግዚአብሔር ቁጣ በዚህ ሕዝብ ላይ በዚሁ አካሄዱ ቢሄድ በዘመናት መካከል በሀገራችን ላይ እንደተገለጠው በዚህም ሕዝብ ላይ ይገለጣል። ባለመመለሳችሁ ምክንያት ብትመለሱ ግን እግዚአብሔር አባቶቻችሁ የነገሯችሁን ኢየሱስን ብትከተሉ እናንተ እግዚአብሔርን ወደ እናንተ ታቀርባላችሁ። ነገር ግን ይሄን ብትቀጥሉ እግዚአብሔርን ከእናንተ ታርቃላችሁ፣ በእግዚአብሔርም ቁጣ ትታሰባላችሁ። ሊረዳችሁ አባቶቻችሁ ላይ ስላገባው ቃል ኪዳን ስለሚወዳቸው ስለ እነሱ እናንተን ለመርዳት መጥተዋል። እናንተ ግን ከእግዚአብሔር ተለይታችኋል። ስለዛ በደላችሁ እግዚአብሔርን በእናንተ ላይ መልካም እንዳያደርግ ከልክሏል። ስለዛ ለጌዲዮ ለመወደው ሕዝብ እግዚአብሔር እንዲህ ብሎ ተናግሯል። ተመለሱ የሚል ድምፅ። አምላካችሁን እግዚአብሔርን ከእናንተ መካከል ባቆማችሁት በመሰብሰባችሁ ምክንያት አርቃችኋል። ስለዛ ተመለሱ ወደ እግዚአብሔር አባቶቻችሁ ወደ ነገራችሁ ጌታ ተመለሱ። የዛን ጊዜ እግዚአብሔር መፈታት ይሆንላችኋል። እስራታችሁ ይፈታል። ምድሪታችሁ ይለመልማል። በልጆቻችሁ በዓለም ቁጥር 1 ይሆናሉ። ታላላቅ ይሆናሉ። ኃያላን ይሆናሉ። እግዚአብሔር በዛ ሕዝብ ላይ ገባውን ኪዳን የአባቶቻቸውን ኪዳን ይፈጽማል እና በታላቅ ርኅራኄ ለምናችኋለሁ። ለጌዲዮ ለመወደው ሕዝብ ተመለሱ የሚል ቃል እግዚአብሔር ነግሮኛል። ንገራቸው ብሎኛል። ተባረኩ።